ጋይስ እንግዲህ በታይትሬ እንደምታዩት ዛሬ ወደ ዶርም እንገባለን። ሙሉ እቃዎችን ምናምን ነገር ይዤ ማለት ነው። ለሳምንት የሚያስፈልጉኝን እቃ ነው ይዤ የምሄደው፣ ግን ሻንጣ የሆነው አንሶላ ምናምን ስላለው ነው። በፊት እንደውም ያለፈው ቪዲዮ ላይ ፓክ ካደረኩት ነገር ራሱ የቀነስኳቸው ያወጣኋቸው ነገሮች አሉ። ቦታው ራሱ አልበቃ ብሎ ማለት ነው። ብርድ ልብስ ነው አንሶላ፣ ብቻ በአንሶላ ምናምን ሞላ። ጫማ ራሱ ቀነስኩ እኮ፣ ልብስ ራሱ ቀንሻለሁ። ብቻ ዌልካም፣ እንዴት ናችሁ? እና ዛሬ እንግዲህ ዶርም እንገባለን፣ ኦርጋናይዝ እናደርጋለን፣ የምማርበትን ብሎክ እንፈልጋለን። የስ እሱም አንድ ስራ ነው። በቃ ለዛሬ እንደዚህ ነው። አሁን ሰዓቱ ማለት ነው 5:42 ይላል እና ፀጉሬን ሌላ ታሪክ ላይ ነው ያለው። ቅድም ቸርች ሄጄ ነበር አምልኮን ያልገቡት እንጂ ከአንድ ሰዓት እስከ 3 ሰዓት የህብረት ፕሮግራም አለና እዛ ራሱ ሸፍኛት ነው የሄድኩት። ምክንያቱም ከባድ ሲቹዌሽን ላይ ስላለ እና አሁን እሱን እንሰራለን። ከዛ በኋላ እንመጣና የጀርባ ቦርሳ ላይ መጽሐፍ ቅዱስ ምናምን እንከታለን። ባይብሎቹ ምናምን እዚህ ውስጥ እንክተት። ልብሴን ልቀይርና ተዘግናችኋለሁ። ዶርም ገብቻለሁ። ይሄ ነው የኔ ፍራሽ፣ ይሄውና ሻንጣው። ይሄንን በፊት የተመደብኩበት ዶርም ያመጣፍኩትን አመጣው። ጋኔም እዛ ነበር ይዤ መጣው። እዛ ይሄው ፍራሽ እና ቦርሳዎቹ ምናምን እና ይሄ ነው የኔ ሎከር። ለዛ አሁን እስቲ እሱን ከፍቼ ሊያት እስቲ ብቻ this is my locker። እዚህ ሰፊ ስለሆነ ሻንጤን እዛው እስከታለሁ። በቃ እዚህ እቃዎቼ ምናምን እንክተት። በቃ ጓደኛዬ ከመጣች ማለት ስትመጣ እሷን ስለምረዳት አንደኛ እኔ ልጨርስና ከዛ ወደ እሷ እንገባለን ማለት ነው። መጀመሪያ አልጋዬን ባነጥፍ አይሻልም? ይሻላል። So let's do that. ካቡኮ ነው እዛ ውስጥ ያለው። እንዴት ነው እንደዚህ ማስቀምጠው? ያን ጥፍ ያለው ያው ያትራሱ ያ ደግሞ ሰኛ ማረጋው ነው። በቃ አሁን እዚህ ጋር ያለውን የፍራሹን ነገር ጨርሰናል። ይሄና ይሄ የትራስ ጨርቅ ሌላና ይሄም ሌላ አለ። ያ ሲቆሽሽ አውጥቼ እሱን ቤት ወስጄ ቺና ነጥፋለሁ ማለት ነው። በቃ አሁን ወደ ሎከሪ እንገባለን። ሎከሪ ትንሽ ሽታ ያላት ለዛ እንነፋለን። ሽቶ እሱ እዛ ሽታውን ነፍቼ ዘግቻለሁ። አሁን ልብሴን አውጥቼ እዚህ ጋር ነጣጥፍና ከዛ እንከታለን ማለት ነው። እቀረሳው ነገ ይጀምራል።
ላይ ይቀርታለች። ከዚህ ውስጥ ያለውንም ቦርሳ ውስጥ ያለውንም እዚህ ውስጥ አድርጌ ያላውጥቻለሁ። ባይብል ነው ያለው። እዚህ እኔ ትምህርት መማርበት ማስታወሻ ነው። እሱን አንድ ላይ ስክሪፕቶ ሳሙና አሁን በቃ ይሄን ሻንጣ ዘግቼ ቦርሳውን እዛው ከተቻለሁ። ሻንጣውን ዘግቼ ከስር አስገባዋለሁ። ሻንጣውን ሱሪ ረስቼ መጥቻለሁ። የታጠበውን ልብስ እንዳለ ማለት ነው። ጧት ልከተ ነበር ሻንጣ ውስጥ ግን በደንብ አልደረቀም ነበር። ለዛ ይድረቅ ብላኝ ማዘር ሰቅዬ ነበርና ትቼው መጣሁ። አሁን ጨርሻለሁ። ባትሪ ዘግቶብኝ ሰካሁት። ብቻ አሁን እዚህ ቁጭ ብዬ የሆነ ጊዜ መብራት እየጠፋ እያስቸገረ ነበርና እኛ ጋር ቪዲዮ ዳውንሎድ አድርጌ ነበር፣ ግን ዳውንሎድ ያደረኳቸውን አላየሁም ነበር። ለዛሬ ጠቀመኝ ማለት ነው። ዋይፋይ አለ እኮ ግቢ ውስጥ፣ ግን እዚህ አካባቢ የለም። ስላችሁ እኔ ዶርም አካባቢ የለም፣ ግን ትንሽ ከሄድኩኝ አለ የሴቶች ዶርም አካባቢ። ብቻ እሱን እያየሁ ጓደኛዬ የጠበኳት ነው። እንደማልሽ የጠበኳቸው ነው። እነሱም ሲወጡ የእሷንም ዕቃ እስቲ አግዘን እናስተካክልላታለን። ከዛ በቃ ወጥተን ደግሞ የምንማርበትን ክላስ እንፈልጋለን ምናምን። ታስተፕላን እነሱ እስኪመጡ እዚህ ቁጭ እንላለን ማለት ነው። ክላስ ነው። ቤታችን ነው ብሏል። እስኪ 317 ይኸው። አንቺ ስንት ነሽ? አገኘን መሰለኝ ፋይናሊ። እና ይሄ ክላስ ነው። ይሄ ክላስ ነው። ነገሩ ካፌ በዛን ይኸውልኝ ነው የሚለው ካፌ። ኧረ ወንዳ እስቲ ልጅ ነው ያስፈራል። እስኪ ኢየሱስ ከባድ ነው። በጣም ከባድ ነው። እውነት ይሄ ይሰጣል። በኢየሱስ በጣም ታሰራለሁ። ምግብ እንብላ። ቢሰኩብን ይዛል። ይዟል። ይሄ እንደሚያስፈራ ተሰለበች እኮ ልጅቷ። እውነት እንግባ ግን እንዳይዘግዛ እኔ ልዘጋባችሁ እችላለሁ እኮ። የተንሹካሹካችሁ ነበር። እግዚአብሔር የቱ ጋር ነው ይሹካሹካሉ ግን አይተኝም እንጂ ህልሜ ውስጥ እየፈለኩ ቀና ስል ፊት ለፊቴ ናቸው።
are here in the taking part. Our first message. TikTok ini, saya gengnya. Ya.